ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ሐሙስ ነው። የዛሬው ፍቅራዬ ደግሞ ይሄን ይመስላል። እዚህ ጋር ሩዝና ድንች ዶሮ አለኝ። እዚህ ላይ አድርጌው ነው ማለት ነው። እና ይሄ ደግሞ ዳቦ ነው። ዳቦ አያችሁ፣ ዳቦ አያምርም? ምርጥ ዳቦ ክፍትፍት ያለ እንደዚህ እያደረጋችሁ እየጋገራችሁ ብሉ ማለት ነው። ይሄ ቂጡ ነው። ይሄ ደግሞ ፊቱ ነው። ያን ሙጌራ በሉት። ሙጌራ በጣም ነው የሚያምረው። እውነቴን ነው የምላችሁ። አያቸው ክፍትፍት ማለቱ እና እንዲህ እያደረጋችሁ እየጋገራችሁ ብሉ። ስደት ላይ ያለን። ይሄ ደግሞ እኔ ሀብሀብ እወዳለሁኝ። ሀብሀብ አለኝ፣ ተምር አለ። እዚህ ጋር ደግሞ የሎሚ አሲር አለኝ ማለት ነው። በማር ነው የፈጨሁት ማለት ነው። ማር አድርጌበታለሁ። በጣም ስለሞላ እንደዛ አድርጌ ደግሞ እና የሎሚ ጭማቂ ጠጣለሁኝ ማለት ነው። በብዛት ሲያመጣ ሰውየው አልሐምዱሊላህ። እና ይሄን ይመስላል። እዚህ ጋር ደግሞ ሻይ አለኝ። ሻይ ዝንጅብል ሻይ ነው ያፈላሁት፣ በዚህ በዳቦ የሚበላበት ማለት ነው። እሺ እዚህ ጋር ረስቼው ቸኩዬ ሰዓት ስለሄደብኝ ይሄ ያልሰራውን ስራ ነበረኝና ሳላስራት ግባ አልበላም ብዬ ገና አሁን እያፈጠርኩ ነው። ሰዓት ሄዷል እና በሻይ ባመጣ ብርጭቆ ልጠጣው ማለት ነው። አሁን እንብላ። ቢስሚላሂ ረህማን ረሂም አልሐምዱሊላህ ረቢል ዓለሚን። አንድ ቀን ስንሆን የሚያንቀጠቅጠን 2 ቀን 3 ቀን ብንቆይ በጣም ነው። ጾመንም አንሄድም እና አልሐምዱሊላህ ረቢል ዓለሚን። እንዳ አላህ የሰጠን እርዝቅ ሁሉ በጣም ነው ደስ የሚለው። ሱብሃንአላህ አላህ የሰጠን ኒዕማ እኮ በጣም አንድ የቀረበት የለም ወላሂ። እኛ ግን እሱን ትእዛዝ አናከብረውም። እና የሐሙስ ፍጥር ይሄ ይመስላል። ጾመኛ የሆናችሁ ጾመኛ ፈላ የሆናችሁ ማሻአላ ብያለሁ። አላህ ይጨምርላችሁ። አፍጥሩ። የሰኞውን ደግሞ የምንጾም አላህ ያድርገን። የማጾም ልጆች ደግሞ ሰኞና ሐሙስን ጾሙ ወዶችዬ። ጾመን ውለን ራሱ ዳቦ በጣም ነው የሚጣፍጠው። ጾመን ውለን ራሱ ስንበላ ምግቡ ሲጣፍጥ፣ ውሃው ሲጣፍጥ ደግሞ ዳቦ እየጋገራችሁ ብልት አድርጉ። እንደዚህ ክፍትፍት ያለ ዳቦ ማለት ነው። እሺ ቅጠል አያስፈልግ ምን አያስፈልግ። አይጥ የሄደበት ነው የሚመስለው ያሉ ቤተሰቦቻችን። አቤት አይጥ የሸለከበት ይመስላል እኮ ይባላል። አያችሁ ውስጡ ክፍትፍት ማለቱ እና እንዲህ አድርጋችሁ ጋግሩ ልላችሁ ነው። እየበላው ማውራት አልችልበትም ግን ትንሽ ባላላላትና እንስገድና እዛ በላለሁ ማለት ነው። የዶሮ ስጋ ዶሮ ጥብስ ነው ዛሬ የሰራሁት ማለት ነው። ዳቦ የምትወዱ ሰዎች ግን ይቅርታ። እኔ ዳቦ በነገራችን ላይ በጣም ነው የምወደው።
የዚህ የጉሩብ የዚህ የዩቱብ ነገር እንደው አላህ ያሳካልን። ወላሂ ይህማ እንደው ካላ መንገድ ነው የመጣሁት። ያ ረቢ ሱናንም ሰግደውን ፈርድን ሰግጄ ቶሎ ብዬ ወደዛ ነው የምገባው ማለት ነው። ሱቤን ራሱ እያሳለፍኩኝ ነው። ሌሊት ስቀጠቅጥ አድራለሁ። እንትን ብቻ ላይ ይስጥር